ዛሬ ቪዲዮ እህሉ ላይ አድናን ከሞት የሚመለስበትን ሰልማን አግብቶ የሚኖረው መርት አይሺን ወደ ቤት ውስጥ የሚያመጣበትን ፊዳና አይዳን የሚያጋለጥ መረጃ የምታገኝበትን ገሪማን በመጨረሻ የምትቀማበትን እና ቶብራክ በመሃል የሚደርስበትን እንዲሁም ትክክለኛው እናቱ ማን እንደሆነች ፊዳን የምታውቅበትን ስለ ቡራክና ሌሎች ማስጠንቀቂያና ኮግኒቲቭን እየቀርብ ያለው ወላኮ ቤት ይንታለፍኩ ፊዳንና እንዲሁም ደግሞ ቶብራክ ለትንሹና ለአሳዛኙ ቡራክ ሳይካትሪስት ቀጥረውለት ያለውን ሚስጥርና እንዲሁም ደግሞ እያሳዘነው እየጎዳ ያለውን ነገር ለማወቅ ሞከሩ። በዚህ ጊዜያት ላይ ሳይካትሪስቷ ሁሉንም ነገር አወቀች። እናም እየተፈጠረውን ነገር ለማወቅ ህፃኑ እየሳለ ያለውን ነገር ማወቅ እንደምትፈልግ ተናገረች። በዚህ ጊዜያት ላይ አይዳ የምትፈልገውን ስዕልና ጭራቆችን እንዲሁም የሚያሳዝኑ ነገራቶችን በሙሉ ሳል በማለት ትንሹን ቡራክን ለብቻው አግኝታ አስፈራራቸው። በሌላ በኩል የምታወራውና ሳይካትሪስቷ የምትፈልገው ሁሉም ነገራቶች ምንም ነገር እንዳላወቀችና እንዲሁም ደግሞ እስካሁን እንዳልደረሰችበት ተናገረች። ግን እሷ ሚስጥሩን ቀድማ አውቀው ነበር፣ ግን ለማን መናገር እንዳለባት ሳይካትሪስቷ አታውቅም። አይዳ ዛሬም አመለጠች። አርናን ከሞት እንደተመለሰና የልብ ምቱ ተመልሶ እንደመጣ አወቁ። ሰልማ ቢያገባትም አብሯት ቢኖርም ግን ደግሞ እንደማይወዳትና እንደማያፈቅራት ለዘሪን ነገረቻት። ስለዚህ ከምርት ጋር መለያየት ትፈልጋለች። ግን እውነታው ያ ብቻ ነበር። ሰልማ ብትፈልግም ግን ከሱ ፍቅር አላት። እሱ ግን ሊወዳትም ሆነ እንዲሁም ሊንከባከባት አልቻለም። ዘሪን አሁን የሚወሸጥ ቃል ትገባላታል። አይዳ ከተሳለው ስዕል ውስጥ የጭራቅ ስዕሎችና በጣም የሚያስፈራሩ ነገራቶች እንዳሉ ለሳይካትሪስቷ መታ ነገረቻት። ሳይካትሪስቷም ይህ ሊሆን ይችላል ትራውማ የፈጠረበት በማለት ምንም አይነት የአይዳ ሴራ እንደሌለ ታወቀ። ግን ሳይካትሪስቷ የደበቀችውን ሚስጥር ለማንም መናገር አልፈለገችም። ህፃኑ ቡራክ የተናገራትን ነገር አይሺና እንዲሁም ደግሞ አይሻ አሁን ወደ ቤት ውስጥ መጡ። ከማሄድ ጋር አርናን የቆሰለበትና የደማውን ቤት ውስጥ መጥተው ተመለከቱት። ወዲያውም ለማጽዳት ሞክሩ። በሌላ በኩል ህፃኑ ቡራክ ጋር ፊዳንና ቶብራክ መጡ። አይዳም ግን ከጎናቸው ነበረች። በዚህ ጊዜያት ላይ ህፃኑ ምንም ነገር አያወራም፣ ምንም ነገር መጫወት እንደማይፈልግ ይናገራል። ይህንን ሁሉ ነገር እንዲያደርግ ያስገድደችው አይዳ ናት። ፖሊሶች ይመጣሉ። እናም ማን ነው ይህንን ወንጀል የፈጸመው? መሳሪያ ተኩሱንስ የተኮሰው ማን ነው ይላሉ። በዚህ ጊዜያት ላይ አርናን ራሱ ላይ ነው የተኮሰው በማለት ማሄድ ይዋሻል። እናም አይሺ እንዲሁም ደግሞ እናቷ እንዳይታሰሩ ያደርጋል። ህፃኑ ቡራክ አይዳ እንዳታወራ እንዳትናገር ብለዋለች። በዚህ ጊዜያት ላይ እንዳትናገር ነው ያለችኝ በማለት ስዕል ይስላል። የሳለው ስዕል ደግሞ አይዳ መጥፎ እንደሆነችና የተለያዩ ነገራቶችን በግድ እንደምታጠጣው የሚያሳይ ነበር። አንድ ሴት ወደ ቤት ውስጥ መጣች። ሀሊዴን በጣም ተቆጣቻት። እናም በዚህ ጊዜያት ላይ ቡራክን አሳየኝ ማየት ፈልጋለሁ በማለት ተናገረች። ሁሉንም ንግግሮች ደግሞ ከሩቁ ፊዳን አዳመጠች፣ ተመለከተች። ምርት ወደ ቤት ውስጥ ይገባል። በዚህ ጊዜያት ላይ ጥለኛ ትሄድ አብረህን ጊዜ አሳልፍ በማለት ሰልማ ጮችበት። እሱ ግን እሷን እንደ ሴት እንኳን ሳይቆጥራት ጥሏት ሄደ። ዘሪን አሁንም ቀለበቱ አንቺ እጅ ላይ ያለው፣ ስለዚህ ባልሽ ነው፣ የትም ቢሆን የትም ለአንቺ ክብርና ቦታ አለው፣ ተረጋጊ በማለት ልትዋሻት ልታረጋጋት ሞክረች። ተደብድቦና በጣም ቆስሎ የነበረው አሊ ያርሲንን በሚመለከትበት ሰዓት ላይ በጣም ይናደዳል። ምክንያቱም እንደዚህ አደጋ ያደረሰበት ያርሲን ነው። ኤጄ በድንገት ትመጣለች፣ ጠባቸውን ታስቆመዋለች። እሱም ወንድሜ ምን ሆኖ ነው? ምን ለምንድን ነው እንደዚህ ሆነው? በማለት ይቀልድበታል። በዚህ ጊዜያት ላይ ወርቀ ነው እንዴ? ከደረጃው ላይ አይደለም፣ ማን እንደምተኛው ቃሉ አትጨነቅ በማለት አሊ እውነታው ላይ እንደደረሰ ለያርሲን በአይኖቹ ምልክት ያሳየዋል። በዚህ ሰዓት ላይ ግን ኤጄ ምንም ነገር ስለማታውቅ በጣም እንዳዘነች ስትናገር ጋልሲንም ይህን ስጦታ ልሰጥን የመጣሁት በል በቃ መልካም ጊዜ ሆንልህ በማለት ስጦታ ይሰጧል። አሊ አልቀበልም ይላል። ኤጂ ኧረ እባክህ ተቀበል በማለት በግዴታ እንዲቀበል ታደርገዋለች። በሌላ በኩል እናቷ የሰው ነፍስ ልታጠፋ ስትሞክር እንዲሁም ደግሞ አድናን ላይ ስትተኩስበት እያስታወሰች የምትገኘው አይሺ እጅግ በጣም አዝናና ተክዛ ወደ አንድ ጸጥታማ ክፍል ሂዳ ራሷን ስታ ትወድቃለች። ስለዚህ ጉዳይ እያወቀችውና እቤት ውስጥ አለመኖሯ የተመለከተችው እናቷም ለጓደኛዋ ሰናይ ደውላ እረ ልጄ ጠፍታለች ማለት ታብዳለች። ሰናይ ትደውላለች። የደወለችው ለምርት ነው። ምርትም በዚህ ጊዜያት ላይ በፍጥነት አይሺን ፍለጋ ይሄዳል። ህፃኑ ቡራክ መተኛቱንና ለመናገሩ በጣም ያሳዘናት ፊዳን እሱን እያጽናናች ባለችበት ሰዓት ላይ ህፃኑ ስሎት የነበረውን ስዕል ትመለከተዋለች። ይህም ደግሞ አይዳ እያሰቃየችው እንደሆነና የተለያዩ ነገራቶችን እየመገበችው እንደሆነ ስታውቅ በዚህ ጊዜያት ላይ በጣም ተናዳ ሁኔታውን በጣም በሽቃ ለቶብራክ ልታሳየው ሙከራ ታደርጋለች። አይዳ ልትጋለጥ ነው። በጣም እያለቀሰች ያንን ነገር እየተመለከተች ባለችበት ሰዓት ላይ ሀሊዴ ታገኛታለች። እሷም ተመልከቺ ወይዘሮ አይዳ
ቡራክን እያሰቃየችው ነው፣ በጣም እየጎዳችው ነው። ይህን ሁሉ ነገር እየተናገረ ያልሆነውና እየተሳቀቀ እያለቀሰ ያለው በዚህ ሴትዮ ምክንያት ነው። ዛሬ እውነታውን ቶብራክ ያውቃል፣ ስለዚህ ያስቆማታል። ለቶብራክ አሳየዋለሁ በማለት ለኻሊዴ ትነግራታለች። መርት አይሼ ራሷን ስታ ያገኛታል። በፍጥነት ወደ ቤቱ ይዟት ይሄዳል። ለቶብራክ ልታሳየው ፊዳን እየሄደች ባለችበት ሰዓት ላይ ወረቀቱን ይዛ ቶብራክን ልጠራው ስትሞክር በዚህ ጊዜያት ላይ ወዲያው ወረቀቱን ከሪማን ትቀማታለች። እባክሽ፣ አይ እኔ ወረቀቱን ቀድሜ ማየት አለብኝ። ለቶብራክ መንገር ካለብኝ እኔ ነኝ። ምክንያቱም እኮ ሃይዳ ምንም ብትሆን የተናደደችው በቶብራክ ነው። ስለዚህ ቡራክን ልታጠቃው አትሞክርም። እባክሽ ወይዘሮ ከሪማን እባክሽ ስጭኝ። እውነታውን ማወቅ አለበት። የልጅ ልጅሽ እየተጎዳ ያለው በሃይዳ የተነሳ ነው። አያገባሽም ፊዳን፣ በማያገባሽ ነገር አትግቢ ብዬሻለሁ። አንቺ ሲጀምር እዚህ የመጣሽው እነሱን ልታጣይ ራስሽን ልታስገቢ ነው። እነዚህ አይደለም። እኔ ለቡራክ ስለማስብለት ነው። የምታስብለት ከሆነ ግን እውነታውን ተረጂ። ከዛ በኋላ ላይ ለቶብራክ ንገሪው። ወረቀቱን አልሰጥሽም በማለት ከሪማን ወረቀቱን ትቀማታለች። ፊዳን ሙሉ በሙሉ ማስረጃዋን ታጣለች። ወዲያውም በጣም ተናዳ ወደ ውስጥ ትገባለች። ከሪማን ደግሞ ከቶብራክ ጋር አብራ ጊዜ ታሳልፋለች። ኦ ምስኪን ቡራክ፣ ፊዳን ትረዳው እስካሁን ድረስ አልቻለችም። በህይወት እንዳንቺ አይነት ጨካኝ ሴት አለች አላውቅም። ኻሊዴ ምን አይነት ጨካኝ ሴት ነች? እንዴት ለከሪማን ሂደች ትነግሪያታለሽ? ታቃጣሪ አትመስለኝም ነበር። አንቺ ለህፃኑ ቡራክ የምታስቢ ሴት አድርጌሽ ነበር የማይሽ፣ ግን አንቺ አቃጣሪ ሰው ነሽ። በጣም መጥፎና ውሸታም አጭበርባሪ ሰው ነሽ። በጣም አዝኜብሻለሁ በማለት ፊዳን ኻሊዴን ትወቅሳታለች። ኻሊዴ ልቦቿ ይሰበራሉ። በጣም ታዝናለች፣ በጣም ታለቅሳለች። ሁሉም ነገር ገብቷታል። ፊዳን አይዳ ቡራክን ያሰቃየችው እንደሆነ አውቃለች። ግን ደግሞ በሌላ በኩል ምንም ማድረግ አትችልም። ከሪማን እየተፈጠረ ያለው ነገር ገብቷታል። ቡራክ እንደዚህ ያላወራውና አደጋ ያደረሰችበት ያለችው በመጨረሻ አይዳ መሆኑን ደረሰችበት። እናም በፍጥነት ወደ አይዳ ጋር ሄደች። ይህ ህፃኑ የጻፈውና ስዕል የሳለው ነው። ያደረግሽው ነገር ካለ እውነቱን ንገሪኝ፣ ቶሎ ያውቅሻለሁ። ትክክለኛ እናቱ እንዳልሆንሽ አውቃለሁ። ስለዚህ ምን አድርገሽዋል? ንገሪኝ። ይቅርታ፣ ግን ቡራክ እኔ እናቱ እንዳልሆንኩኝ ሰምቷል። በዛ የተነሳ ዝም ብላስ ብለው እየሞከርኩ ነው። እና የልጅ ልጅ ልትገዩ ነው? ሊገድለው አይደለም፣ ግን እንዳያወራ ላይ ያደረግኩት ነው። አማራጭ ስላጣው ነው። ከሪማን ይቅርታ አድርግልኝ በማለት ትናገራለች። ወዲያውም በይ እንደዛ ከሆነ ሂጂና አስተካክል፣ ከዛሬ ጀምሮ እንዲያወራ አድርግ በማለት ትነግራታለች። በሌላ በኩል ከሪማን ጋር ኻሊዴ ይገናኛሉ። ወዲያውም ፊዳን የተባለች ሴት በጣም ያስቸገረች ነው፣ ግን ስለነገርሽኝ ጥሩ አድርገሻል። በይ ጥሩ ስራን የሰራሹ በማለት ከሪማን ኻሊዴን ታደንቃታለች። ከሰልማን ጋር ተጋብቶ እየኖረ የሚገኘው መርት አይሼን ይዟት ወደ ቤት መጣ። ይህን የተመለከተችው ዘሪን በጣም ደነገጠች። ሰልማ ግን ከተመለከተች በኋላ የኔ ቆንጆ ምን ሆና ነው በማለት እሷን እንድትተኛና ምግብ እንድትመገብ አደረገቻት። ይህን እያደረገች ያለችው ሆን ብላ የምርትን ልብ ለመስረቅ ነው፣ ምንም እንኳን ሰልማ ብትጎዳም። በሌላ በኩል ፊዳን ህፃኑን እየተንከባከበች ባለችበት ሰዓት ላይ አንድን ነገር ታገኛለች። ይህም ደግሞ ለትንሹ ቡራክ የተሰራና እንዲሁም ደግሞ ልብስ ነበር። የዚህ ልብስ ባለቤት ማን ነው ብለን በምትፈልግበት ሰዓት ላይ ኻሊዴ አንድ የደበቀቻ ሴት እንዳለ ይገባታል። አሪ ደግሞ ያልሲንን ሊደብድበው ቢሮ ይሄዳል። እንዳጠቃኝ አውቃለሁ፣ ብድሬን መመልሳለሁ፣ ጠብቀኝ በቅርቡ ይለዋል። ያልሲንም ገና ከዚህ በላይ አደርጋለሁ ይለዋል። እሱም እና ማስኩን ላምጣልህ ሂድ አድርገኝ በማለት እርስ በርስ ይፎካከሩ። ኤጂ ትመጣለች፣ ታስቆማቸዋለች። በሌላ በኩል ተደብቃ የነበረችውን ሴት አገኘቻት። እናም ፊዳን በሷ ጋር ሄደች። አንቺ ትክክለኛ የቡራክ እናት ነሽ አይደል? እውነቱን ንገሪኝ፣ ምክንያቱም አይዳ እናቱ እንዳልሆነች አውቃለሁ። ስለዚህ አንቺ አይ እኔ አይዳ እናቱ ትሆናቱን አላውቅም። እኔ ጡት ብቻ ነው ያጠባሁት። ከዛ ውጭ እኔ የእሱ እናት አይደለሁም። እውነቱን እነግርሻለሁ፣ ያቺ ሴትዮ እናት አትመስለኝም በማለት ትነግራታለች። በዚህ ሰዓት ላይ ፊዳን እውነታው ይገባታል፣ ግን ትክክለኛ ማን እናቱ እንደሆነች አላወቀችም። በሌላ በኩል ደግሞ ሴትዮዋም ትክክለኛ እናቱ ፊዳን እንደሆነች አወቀች። ተመልካቾች ትዕይንቱ እዚህ ጋር ይጠናቀቃል። ቀጣይ በአጓጊና በአስደንጋጭ ትዕይንት እስከምንመለስ መልካም ጊዜ ሆነላችሁ። እስከዚህ ለተከታተላችሁን ከልብ አድርጌ አመሰግናለሁ።